እሺ አድማጮቻችን ዕለተ ሰኞ ነው። አመሻሹን እንግዲህ በፋኖና በአገዛዙ ኃይሎች መካከል እየተካሄደ የሚገኘው ውጊያ ተባብሶ እንደቀጠለ ሲገለጽ የአብይ አህመድ ቀኝ እጅ በፋኖ ኃይሎች በተፈጸመ ጥቃት ስለመደምሰሱ ስንሰማ እንዲሁ ደግሞ በሸዋ ቀጠናና በወሎ ቀጠና የሚገኙ የፋኖ ከፍተኛ አዛዦችና መሪዎችም ለብልጽግናው አገዛዝ እጃቸውን ለመስጠት ዝግጅታቸውን እንዳጠናቀቁ እየሰማን የምንገኘው። ውድ አድማጮቻችን እነ ታጋይ እስክንድር ነጋን በተመለከተ አስደንጋጭ ዜናን እየሰማን እንገኛለን። በዛሬው ዕለት እንዲሁ ኮሎኔል ፈንታሁን ሞሃቤ ለብልጽግናው ካምፕ እጁን መስጠቱ የሚዘነጋ አይደለም። በብልጽግና ሰዎች በኩልም የነ ኮሎኔል ፈንታሁን ሞሃቤ እጅ መስጠት በከፍተኛ ሁኔታ ፕሮፓጋንዳ እየተነዛበት ይገኛል። የነ እስክንድር ነጋ ቡድንም ቢሆን የነ ታጋይ እስክንድር ነጋ ጉዳይንም በተመለከተ አስደንጋጭ ዜናን ነው እየሰማን የምንገኘው። ሌላው ደግሞ በጎጃም ቀጠና የሚገኘው አርበኛ ዘመነ ካሴ በዚህ ሳምንት ውስጥ ይፋ ይሆናል ተብሎ ለሚጠበቀው የፋኖ ኃይሎች የአንድነትን ጉዳይ በተመለከተ አስደሳች ዜናዎችን እንዲሁ እየሰማን እንገኛለን። የፋኖ ኃይሎች ከፍተኛ ትንቅንቅን እያካሄዱ ይገኛሉ። ውድ አድማጮች ከፋኖ ቤትም እንዲሁ መልካም ዜናዎች አሉ። እንግዲህ የፋኖን ምት መቋቋም የተሳናቸው የብልጽግናው አገዛዝ ወታደሮችም በጎጃም ቀጠና ንጹሐን ዜጎችን ገድለዋል ተብሏል። አድማጮቻችን ቪዲዮአችን ለብዙሃኑ ድምጽ ለመሆን ስለሚያግዘን ወደ ቪዲዮ ስትገቡ የላይክ በተኗን እንድትጫኑ ከወዲሁ እናስታውሳችኋለን። እሺ አድማጮቻችን ምሽቱን ሰበር ዜናዎችን እየሰማን እንገኛለን። እንግዲህ ቀኑን ሙሉ በብልጽግናው ልሳናት በኩል በተደጋጋሚ የነ ኮሎኔል ፈንታሁን ሞሃቤ እጅ መስጠት በከፍተኛ ሁኔታ ፕሮፓጋንዳ እየተነዛበት ይገኛል። አሁን ላይ ግን አስደንጋጭ መረጃዎችን አሁንም ቢሆን ከወደ ወሎና ከወደ ሸዋ እየተሰሙ ይገኛሉ። ብልጽግናን የሚቀላቀሉ የፋኖ ከፍተኛ አዛዦችና የፋኖ መሪዎች አሁንም እንዳሉ እየተሰማ ነው የሚገኘው። በሸዋ በወሎ በጎጃምና በጎንደር የሚገኙ የፋኖ አደረጃጀቶችን ወደ አንድነት ለማምጣትና በዚህ ሳምንት ውስጥም የፋኖ ኃይሎች የአንድነት ጉዳይ ተጠናቆ ተጠባቂ የሆነው የፋኖ ኃይሎች አንድነት እውን ይሆናል፣ ይፋ ይሆናል ተብሎ እየተጠበቀ በሚገኝበት በዚህ ሰዓት ከነታጋይ እስክንድር ነጋ በኩል አስደንጋጭ መረጃዎችን እየሰማን እንገኛለን። እንዲሁ ከወደ ወሎና ከወደ ሸዋ እየተሰማ የሚገኘው መረጃ ለብልጽግና ሹማምንት አስደንጋጭ ሆኗል። እንዲሁ ለፋኖ ቤት የፋኖን ኃይሎች ትግል በሚደግፉ ኢትዮጵያውያን ዘንድ ግን በከፍተኛ ሁኔታ ቁጣን የቀሰቀሰ እንደዚሁ ልብ ሰባሪ ዜና ሆኖ እየተመዘገበ ነው የሚገኘው። ታዲያ እነ ማስረሻ ሰጤ እነ ኮሎኔል ፈንታሁን ሞሃቤ አሁንም ደግሞ ከፍተኛ የፋኖ አዛዦችና መሪዎችም ብልጽግናን ለመቀላቀል ዝግጅታቸውን እንዳጠናቀቁ እየሰማን በምንገኝበት በዚህ ሰዓት እነ ኮሎኔል ፈንታሁን ሞሃቤ ከዚህ ቀደምም ከብልጽግናው አገዛዝ ተልእኮን በመቀበል ወደ ፋኖ ኃይሎች እንደተቀላቀሉና ከዚህ ቀደም የህይወት መስዋዕትነትን ለከፈሉ ለፋኖ ከፍተኛ አዛዦችና መሪዎች ለፋኖ ትግል በአጠቃላይ ኃላፊነቱን ይወስዳሉ ተብሎም ነው የሚጠበቀው። ታዲያ አሁን ላይ ግን ምንጮች እየገለጹልን እንደሚገኙት ከሆነ በተለይ አፋህድ ከተሰኘው የፋኖ አደረጃጀቶች ውስጥ በተለይ ከነታጋይ እስክንድር ነጋ ቡድን ውስጥ ራሱ ታጋይ እስክንድር ነጋ ለአገዛዙ እጁን ሊሰጥ እንደሚችል ምንጮች እየገለጹልን ይገኛሉ። በዛሬው ዕለት ኮሎኔል ፈንታሁን ሞሃቤ እንዲሁ ደግሞ እነ ማስረሻ ሰጤ ለብልጽግናው አገዛዝ እጃቸውን ከሰጡ በኋላም ከአፋህድ አሰናብተናቸዋል በሚል በተደጋጋሚ መግለጫዎችን እያወጡ የሚገኙት የነ ታጋይ እስክንድር ነጋ ቡድን በእነሱ በኩልም ለአገዛዙ እጃቸውን ለመስጠት ቅድመ ዝግጅት ስለመካሄዱና እንዲሁ ከአገዛዙ ጋር ድርድሮችን እንዳካሄዱ ለመስማት እየቻለን እንገኛለን። ታዲያም ዛሬ የሆነ ነገ ባይታወቅም እነ ታጋይ እስክንድር ነጋም በቀጥታም ለብልጽግናው አገዛዝ እጃቸውን እንደሚሰጡ የሚያመላክቱ መረጃዎች በቀጥታ ደርሰውናል ማለት ነው። ሌላው እንግዲህ የፋኖ ከፍተኛ አዛዦችና መሪዎች በብዛት ወደ ብልጽግናው ካምፕ እየኮበለሉ አገዛዙን እየተቀበሉ በሚገኙበት በዚህ ሰዓት ደግሞ ከሸዋ ከወሎ ከጎጃምና ከጎንደር የተውጣጡ የፋኖ አደረጃጀቶች ወደ አንድነት ለመምጣት ጥብቅ የተባለ ውይይቶችን
ሲያካሂዱ እንደቆዩና ይህ የፋኖ ኃይሎች የአንድነት ጉዳይም ከሰሞኑ እውን ሊሆን እንደሚችል ምንጮች ገልጸውልናል። እንዲሁ በዚሁ የፋኖ ኃይሎች የአንድነት ጉዳይን ተከትሎ እነ ኮሎኔል ፈንታሁን ሞሃቤ እንደዚሁ ደግሞ እነ ማስረሻ ሰጤ የብልጽግናን ካምፕ መቀላቀላቸውን ተከትሎ ለዚህ ሁሉ ተጠያቂው እስክንድር ነጋ ነው በሚል በሸዋ ቀጠና የሚገኘው ታጋይ እስክንድር ነጋ ከፍተኛ ትችትን እያስተናገደ ይገኛል። እነ እስክንድር ነጋ ወደ ጫካ ከገቡ በኋላ የገቡበትን ዓላማ በመዘንጋት የህዝባቸውን የህልውና ትግልም ችላ በማለት ለሹመትና ለስልጣን ታግለዋል በሚል በከፍተኛ ሁኔታ ተቃውሞዎች ተቀስቅሰውባቸው ይገኛሉ። ታዲያ አሁን ላይ ግን መረጃዎች በይፋ እየወጡ እንደሚገኙትም ከሆነም እነ ታጋይ እስክንድር ነጋ የሚሆነው በእነ ታጋይ እስክንድር ነጋ ቡድን ማለትም በአፋሕድ ውስጥ የሚገኙ ቡድኖች የፋኖ ከፍተኛ አዛዦችና መሪዎችም የጊዜ ጉዳይ እንጂ ለብልጽግናው ካምፕ እጃቸውን እንደሚሰጡ እየሰማን እንገኛለን። ታዲያ ሌላው ደግሞ በብልጽግና ሹማምንት በኩል በከፍተኛ ሁኔታ በስጋትነት የሚታየው የፋኖ ኃይሎች የአንድነት ጉዳይም እንዲሁ ተጠናቋል። ይህንንም ተከትሎ በጎጃም ቀጠና የሚገኘው የጎጃም ፋኖ ኃይሎች ጠቅላይ አዛዥ የሆነው አርበኛ ዘመነ ካሴ በቀጥታም የፋኖ ኃይሎች ጠቅላይ አዛዥ በመሆን ሹመት እንደሚያገኝ የሚያመላክቱ መረጃዎች በይፋ እየወጡ ይገኛሉ። እንግዲህ ወደ ቀጣይ መረጃዎቻችን እንለፍ። ከፍተኛ ውጊያ ተቀስቅሷል። በተለይ ብልጽግናም የሆነ የብልጽግና ልሳናት ጽንፈኞችን አጠፋን፣ ደመሰሰን፣ ፋኖ አያሳስበንም እያሉ ቢሆኑም የፋኖ ኃይሎች ወደ ተለያዩ ትልልቅ ከተሞች እንደገቡ ብልጽግና የሚተማመንባቸው ሁለት ከፍተኛ አዋጊዎችም በፋኖ ኃይሎች በተፈጸመ ጥቃት እንደተደመሰሱ እንዲሁ እየሰማን ነው የምንገኘው። ከዚህ ቀደም ጽንፈኞችን እናጠፋለን፣ እንደመስሳለን፣ ጽንፈኛው የፋኖ ቡድን አያሳስበንም ሲሉ የቆዩት የብልጽግና ባለስልጣናት በአጠቃላይ የብልጽግና ከፍተኛ አዋጊዎችና የጦር መኮንኖችም አሁን ላይ ደግሞ ጽንፈኛዎቹ ቡድን ከአቅማችን በላይ ሆነዋል እያሉም ነው የሚገኙት። የፋኖን ኃይሎች ለማጥፋት ያለ የሌለ ኃይላችንንና አቅማችንን ተጠቅመናል። ያም ሆኖ ግን ጽንፈኛውን ቡድን ማጥፋት አልቻልንም። ለዚህም ደግሞ ተጠያቂው ህዝቡ ነው ሲሉ ህዝቡን የወነጀሉት የአገዛዙ ከፍተኛ አዋጊዎችና የጦር መኮንኖችም ህዝቡ በአጠቃላይ ጽንፈኛውን ቡድን እየደገፈ ይገኛል። ህዝቡ ከመከላከያ ሰራዊቱ ጎን እንዲቆም በተደጋጋሚ ጠይቀናል። ያም ሆኖ ግን ህዝቡ ከመከላከያ ሰራዊቱ ጎን ከመቆም ይልቅ ከጽንፈኞቹ ቡድን በስተጀርባ በመቆምም መከላከያ ሰራዊቱ ከፍተኛ ጉዳትን እንዲያስተናግድም ምክንያት ሆኗል በሚል ከፍተኛ ትችት እየተሰነዘረባቸው ይገኛል። ይህንንም ተከትሎ ይመስላል የአገዛዙ ከፍተኛ አዋጊዎችና የጦር መኮንኖችም በመላው የአማራ ክልል ከተሞች እየተካሄዱ የሚገኙ ውጊያዎችን በአፋጣኝ ለማቆምና ከፋኖ ኃይሎች ጋር እውነተኛ ድርድርን ለማካሄድ ቅድመ ዝግጅት መካሄዱ ሲሰማ አገዛዙ ቄሶች፣ ሸሆችን እንዲሁ ተሰሚነት ያላቸው ግለሰቦችን ወደ ፋኖ ኃይሎች ይዞታ እየላከ እንደሚገኝና እባካችሁ ጦርነትን አቁሙ፣ ከኛ ጎን ቆሙ በሚል እየተማጸኗቸው እንደሚገኙም ነው እየሰማን የምንገኘው። በተለይ ጦርነቱ አሁንም ቢሆን ተባብሶ ቀጥሏል። የፌዴራል መንግስቱም ቢሆን እንዳሰበው እንዳቀደው ትጥቅ ቀበቶ አስፈታለሁ፣ ጽንፈኞች አያሳስቡንም ብሎ እንደገባበት ሳይሆን አሁን ላይ የፋኖ ትግል በከፍተኛ ሁኔታ እንዳሳሰበው እንደውም ደግሞ የፋኖን ኃይሎች በትጥቅ ትግል አጠፋለሁ ብሎ የገባበት በማናለብኝነት የገባበት ጦርነት ከአቅሙ በላይ እንደሆነ እየሰማን ነው። ስለምታዳምጡን ከልብ አመሰገንን። ሰላም ጤና በያላችሁበት ይብዛልን። ሰላም ሁኑ።